ስላሳያችሁን በጣም እናመሰግናለን። እና ቪዲዮ እንደምትመለከቱ ሰርቷል። የኔን ያህል የሚተረጉም ሰው የለም። አታውቀውም እሱ ያለፈው ኢየሱስ ባንተ ያለፈው ኢየሱስ ባንተ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ ተነሳ ባንተ ነው ስምህ ይነሳ ባንተ ነው ነገሬ ቢያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ ተነሳ ባንተ ነው ስምህ ይነሳ ስምህ ይነሳ ይነሳ ስምህ ይነሳ መርሃው ገነት ሆነልኝ ካንተ የተነሳ ስምህ ይከበር ይከበር ስምህ ይከበር አንተ ባትረዳኝ ይሄኔ የት ሆን ነበር ጠላቶች ከበውኝ እንዴት እረሳለሁ ከዛ እንደወጣሁ እንዴት እረሳለሁ መሞት ነበረብኝ እንዴት እረሳለሁ ባንተ ግን ተረፍኩኝ ባንተ ግን ተረፍኩኝ አልረሳም ውለታህን አልረሳም ያረከብን አልረሳም ያኔ ሐዘን በልቤ ገብቶ ስታወቅ
ባንተ ነው ካንተ ተነሳ ባንተ ነው ስምህ ይነሳ ባንተ ነው ነገሬ የሚያምር ባንተ ነው ቆሜ ብዘምር ባንተ ነው ካንተ ተነሳ ባንተ ነው ስምህ ይነሳ ስምህ ይነሳ ይነሳ ስምህ ይነሳ በረሃው ገነት ሆነልኝ ካንተ የተነሳ ስምህ ይከበር ይከበር ስምህ ይከበር አንተ ባትረዳኝ ይሄኔ የት ሆን ነበር ትረሳለህ አይምሮ በላይ ነው እንዴት ትረሳለህ ለኔ ያደረገው እንዴት ትረሳለህ አትስሞ ያየሁት እንዴት ትረሳለህ በጣም ደስ የሚል የውስጥ ደስታን የሚገልጽ ሁኔታ ነው የሚታየውና እንደው አንድ ጊዜ እስቲ እነዚህን የመሰሉ ሙሽሮች ደግም በዚህ ተዘጋጅቶ መምጣታቸው እንደው በጣም ደስ ስላለን ባለንበት ሁላችንም በሞራል በእልልታ አንድ ጊዜ እልል የምንል በድምፃችን ይገርማል። በጣም ደስ የሚል ሁኔታ ነው። በጣም ደስ የሚል አየሩ ድሮ በጣም ደስ ይላል። እግዚአብሔር የተመሰገነ ይሁን እና ይህንን በዚህ ሁኔታ ማየት ለእነሱ ብቻ ሳይሆን እኛም እዚህ ጋር በእነሱ ምክንያት ስለተገናኘን ለእኛ ስብጨባ አስፈልግም። እግዚአብሔር የተመሰገነ ይቀጥል። ደስታ ትሬዛ ወልደ ሰንበት፣ ተስፋ ማርያም ወልደ ሰንበት አንዳንዶቹ የአንድ አባት ልጆች ናቸው ወይ የሚሉ ነበሩ። ብዙ ጊዜ ግን እግዚአብሔር መጀመሪያም አንድ ያደረጋቸው በተለያየ መልኩ ዛሬ ደግሞ በተለያየ ሁኔታ ያንን መቼም ደስታን በተለያየ ሁኔታዎቹን አሳልፎ በዚህ ቀን መድረስ በጣም መታደል ነው። እውነት ለመናገር ይህን ያደረገው እግዚአብሔርን በጣም እናመሰግናለን። እና የመጡት እንግዶች በሰላም እንኳን መጣችሁ ብሏችኋል። በሰላም ማምጣታችሁ ደስ ብሏቸው እሱ በውጪ ኢንፎርሜሽን ሁሉንም ሰምቶ ነው የመጡትና ስለዚህ እንግዶቹም እናንተ እንኳን በሰላም መጣችሁ በዚህ ሁኔታ ብሎ እናንተ ተገለል ታላቅ ነገር ሁሉ አቶ ተስፋ ማርያም እና በወይዘሮ ትሬዛ አማካይነት እግዚአብሔርን ልናመሰግን እዚህ ሁላችንም ተገኝተናልና እግዚአብሔርን በማመስገን እንጀምራለን ማለት ነው። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። በልጆች አንደበት ሁሉ ጊዜ የምትመሰገን አምላካችን እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ የምስጋና ሁሉ ባለቤትና ምንጭ የሆንክ አምላካችን ሆይ ለአቶ ተስፋ ማርያምና ለወይዘሮ ትሬዛ ከዛሬ 50 ዓመት ጀምረው ካንተ ጋር ሆነው ይህንን የጋብቻ ቃል ኪዳን መስርተው አንተን ተማምነው የገቡትን ህይወት ይህንን የተቀደሰ ህይወት እስከ ዛሬ ድረስ ከነሱ ጋር አንተ ሆነ እነሱን እየመራ ቤታቸውን፣ ኑሯቸውን፣ ትዳራቸውን፣ ልጆቻቸውን ሁሉ አንተ በጸጋ እየባረክ ለዛሬ አድርሰሃልና በጌታችን በኢየሱስ ክርስቶስ ስም አንተ እጅግ አድርገን እናመሰግንሃለን። አምላካችንና አባታችን ሆይ ዛሬ ይህንን ከነሱ ጋር ሆነው አንተን ለማመስገን ልጆቻቸው ከተለያዩ ቦታ ዘመድ አዝማድ ከተለያዩ ቦታ ወዳጆቻቸው ሁሉ እዚህ ተገኝተዋልና የሁላችንንም ምስጋና ተቀበለ እነሱ ደግሞ ከዚህ አልፎ 60ኛውን 75ኛውን እንደዚሁ በአማረና በበለጠ ሁኔታ እንዲያከብሩ እንድታደርግ ቤታቸውንም ሁሉ በበረከትህ በጸጋይ አብልጠህ አንተ እንድትባርካቸውና ይህ ዓመት ደግሞ የምስጋና ዓመት ነውና ሁሉም በምስጋና ወደ አንተ ፊት እንዲቀርቡና ቤታቸውን፣ ኑሯቸውን፣ ህይወታቸውን በደስታ በምስጋና እንድትሞላ በምትወደው በልጅ በጌታችን በኢየሱስ ክርስቶስ ስም እንለምናለን። በሰማያት የምትኖር አባታችን ሆይ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛም የበደሉንን ይቅር እንደምንል በደላችንን ሁሉ ይቅር በልልን፣
ከክፉ ሁሉ ሰውረን እንጂ ወደ ፈተና አታግባን። መንግሥት ኃይልና ምስጋና ለዘላለም ያንተ ነውና አሜን። ጸጋ የሞላሽ ማርያም ሆይ ሰላም ላንቺ ይሁን፣ እግዚአብሔር ካንቺ ጋር ነው። ከሴቶች ሁሉ የተባረክሽ ነሽ፣ የሆድሽም ፍሬ ኢየሱስ የተባረከ ነው። ቅድስት ማርያም የአምላክ እናት ለእኛ ለኃጢአተኞች አሁንም በሞታችን ጊዜ ለምኝ። ለአብና ለወልድ ለመንፈስ ቅዱስ ምስጋና ይሁን። የመልካም ቤተሰብ እናት ማርያም ሆይ፣ የክርስቲያኖች ሁሉ ረዳት ማርያም ሆይ፣ በስመ አብ ወወልድ ወመንፈስ ቅዱስ አምልኪ ያልተባልኩ ጌታዬ አንግሼ ያልተባልኩ ወዳጄ አታዋጣውኝ አንተን የሚተካ በምድር በሰማይ አንደኛ ነህ ለካ ሰማይ አንደኛ ነህ ለካ። እንደው ሌላ ቋንቋ ቢኖረኝ ነበር የሚያረካ ልብን የሚያረካ። እንደው ሌላ ቋንቋ ቢፈጠር ልብን የሚያረካ። ጌታዬ ያለ ይሄ ነው ያለ ይሄ ነው ያለ ይሄ ነው ያለ ይሄ ነው ያለ ያንተ መሳይ የከበረ በምድር በሰማይ ፍቅር ልቤን ጥብቅ አድርጎ ይዞታል። እስቲ ዘምር አመስግን ያሰኘኛል። ስም የከበረ የገነነ ነው ዝና የከበረ የገነነ ነው ሰማይ ጌታነ ከሁሉ በላይ አንዳንድ ያለ በምድር የለም በሰማይ። ይሄ እያለ ሲያወራ የኔ ግን ጌታ ነው የለውም እኩያ። ሰው ያለ ይሄ ነው እያለ ሲያወራ የኔ ግን ጌታ ነው የለውም እኩያ። ያለ ጌታ ነው ያለ ጌታ ነው ያለ እሱ ነው እሱ ነው ያለኝ።
ቢኖረኝ ነበር የሚያረካ ልብን የሚያረካ እነው ሌላ ቋንቋ ሌላ ቋንቋ ቢፈጠር ነበር የሚያረካ ልብን የሚያረካ አልወጣልህ አለኝ ከልቤ ውለታ በዛብኝ ጌታዬ አልወጣልህ አለኝ ከልቤ እስቲ ላመስግንህ ጌታዬ። በደንብ ለሰማ ሰው ይሰማል። ፕሮግራሙን አሁን የቀረውን ፕሮግራም እነግራቸዋለን። በዛው ልክ ነገሮችን ውበት እንሰጣለን ማለት ነው። አሎ አሁን ይሰማል አይደል? እጅግ በጣም ጥሩ ነው። ደስ ብሎኛል። ስለዚህ ምንድነው የምናደርገው አሁን ፎቶግራፍ ከነሱ ጋር እድለኛ ስለሆንን እኛም እንደነሱ እንድንሆን የነሱንም ማስታወስ እንድንችል ለቀጣይም ተስፋ እያደረግን ከያለንበት በሙሉ ፍላጎትና በፍቅር መተን ከነሱ ጋር ፎቶግራፍ እንነሳለን ማለት ነው። ስለዚህ ሁላችንም ይሄንን ተከትለን ማስታወሻ ልናስቀምጥ ይገባል። ሁለተኛ ቀጥሎ ስጦታ ፕሮግራም አለ። ከስጦታ በኋላ ኬክ ቆረሳ አለ። ከዛ በኋላ ደግሞ የደስታ ተካፋይ የምንሆንበት የምንገልጽበት የጭፈራ በተለይም የከንባተኛ ጭፈራ ፕሮግራም አለ። እነዚህም ፕሮግራሞች ጨርሰን ይዘናቸው ነው ወደ ቤት የምናስገባውና ማንም እንዲሄድ አይፈቀድም። እኔ ማለት ነው። ስለዚህ በዚህ መሰረት ፎቶግራፍ እንድትነሱ ይጋብዛል። ዝም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው፣ እንዴት ድንቅ ነው። ዝም ብዬ ሳሰላስለው እግዚአብሔር እንዴት ድንቅ ነው፣ እንዴት ድንቅ ነው፣ እንዴት ድንቅ ነው። ምሕረት ማሰብህ
What is it?
ማቲ የልጃቸው ልጅ ናት። የመጀመሪያ ልጃቸው ልጅ ማቲ ትባላለች። ሚኒናት ሄልሳ ናት። ያው ሄልሳ ነው የምንላትና በዚህ ማቲ አሁን እያቀረበች ነው ስጦታን። የልጅ ልጃቸው ነች እና በጣም ባካቸው አጨብጭቡ። ቀርባሉ እውነት ይህን ስጦታ በሞራል ቅድም እንደጨመራችሁ እንጀላት የበግሎች ብቻዋን ሲሰጥ እየሰጡ አንድ ጊዜ ይዘው በጎን ከፍቶ ያሳዩናል። ቤተክርስቲያን ሲሄድ ደስ የሚል ነው። እያመጡ አባ ራሳቸው ይከፍታሉ፣ እየከፈቱ ነው። በጣም የሚገርም ቤተክርስቲያን የቤተሰብ 50 ዓመት የትዳር ጉዞ የሚያሳይ የሚገርም ይሄ በጣም የሚገርም እንጀራ ነው። በጣም ልዩ የሆነ ቤተሰብ ልዩ የሆነ ወደፊት አሳይላቸው ማርያም፣ ዮሴፍ፣ ኢየሱስ ክርስቶስ እነዚህ ቤተሰብ ሁለት የዚህ ምሳሌ ናቸው በማለት የዚህ ምሳሌ ናቸው በማለት ያቀረቡ ትልቅ ስል ነው። ይህን ስል ከፊታቸው አስቀምጡላቸው። ቤተሰብ የቀረበ ወጭታ አለ። ወጭታ የቤተሰብ ብቻ ሳይሆን ሀገርንም የተለያየ ብሔሮችን ብዙ ነገሮችን የሚወክል ሀገርንም የሚወክል ነውና አሁን ወጭታ እየቀረበላቸው ነው። እዚህ ውስጥ ወርቅ ነው ያለው። ወጭታ ሲታየ ውበት አለው፣ ሲበላ ውበት አለው፣ ሲከፈት ሽታው ራሱ ውበት ነው። የጠማው ሊቃሎ ይበቃል። በጣም የሚገርም ስጦታ። ይህ ስጦታ ብቻ አይደለም። ስጦታ ብቻ አይደለም። ተቀበሏቸው፣ በእውነት ተቀበሉ። በእውነት በጣም
ቦታ እየሰጣችሁ ወንድ የተወደነሱ ከካሜራ ጀርባ መሆን ይቻላል። ከካሜራ ጀርባ መሆን ይቻላል። ይቀጥላል። በጣም ደስ ይላል። አሁን እዛ ጋር ወጣ በጣም ይገርማል። በጣም ይገርማል። በጣም ይገርማል። ሰላም አብሮ አድጎ አብሮ ኖሮ እነዚህ ሰዎች ይጨበጡ አይደለም። በጣም ይገርም ነው። እነሱ ብዙ ተምረናል እያሉ ይዞ እየቀረቡ ነው። ቦታቸውን ለማስጣት ቦታ እያጡ ነው። ቦታ አሳጠው መንገዱን ሲያላቸው ይህ ስጦታ ነው ይዞ የቀረቡ በጣም ነገር ልዩ ልዩ ስጦታዎች በጣም ታወታቸው መልካምነታቸውን የሚገልጽ የሚመጣው ስጦታ ነው። በጣም ስጦታ ከተለያዩ ጊዜና ቦታ እዚህ ጋር በጣም የሚያምረው በኋላ በጣም ቀምሱላቸው ሁሉ ደከማችሁ ስጦታ
ተባረክ